በጣም ድንቅ ነገር እግዚአብሔርን መጠበቅ፣ በትዕግስት መጠበቅ። በጣም በአጽንኦት ነው የምናገረው። እግዚአብሔርን እንደ መጠበቅ የሚክስ ነገር የለም። በቃ በትዕግስት ያለበት ቦታ ጠብቅ። ታምነዋል አይደል? አባት ነው የሚሰጥህ ለአንተ በጎ የሆነውን ነገር ነው። ስለዚህ ጠብቀው ባለበት ነው። ስንት ዓመት ልጠብቀው ካልገኝ አላውቅም። እስኪሰጥ ጠብቀው፣ እስኪገለጥ፣ ደህና እስኪያደርግ፣ ካለህበት የኃጢአት ስርዓት እስኪፈታ ድረስ በትዕግስት መጠበቅ። ብዙዎች እግዚአብሔርን የጠበቁ የታገሱ ሰዎች ተክሰው አይተናል። እግዚአብሔር ሲክስ ደግሞ በጠበቀው ልክ ብቻ አይደለም፣ እጥፍ ድርቡ ነው። በትዕግስት ልክ አይደለም እንጂ እኛ መች ትዕግስት አለን? እያማረር ነው እኮ የምንጠበቀው። ግን አይኖ በጣም ይከብዳል እግዚአብሔርን መጠበቅ። ምክንያቱም የምታየው ነገር የለም፣ ሲሰራ የምታየው ነገር የለም። ምግብ ቤት ቁጭ ብለህ እኮ ቢያንስ የሚንኮሻኮሽ ድምፅ ትሰማለህ። እግዚአብሔር ጋር እንደዚህ የለም። ዝም ብለህ ነው የምጠብቀው። ጸጥ ብሎ ነው የሚያስጠብቅ። ባዶ ነው ሁሉ ነገር። በዜሮ ዝም ባለ ድምፅ ውስጥ እግዚአብሔርን ቆሞ እንደመጠበቅ የሚክስ ነገር የለም። የእግዚአብሔርን ፈቃድ በሕይወት እንደመክተት የሚያዋጣ ምርጫ የለም።